ሚኪ በስልክ እያወሩ ሰምቻቸዋለሁ እህቴና አማቻችንን እያለ እንግዲህ መጥቷል ማለት ነው። ማይክል ጃክሰንን ማለት ነው። አፏን ተቋረጠ። ስለዚህ ያው ሰላማቸው ደህና ነው እያለ ነው። እነሱ ባይዘው የአዲስ ሙሽራ አይደሉም። አንድ አመት ምናምን ሆኗቸዋል። ያው እንደ አዲስ ሙሽራ ነው እያቀማጠልካቸው ያለው። ግን እንደታዘብኩትና እንዳየሁት ነገር ከሆነ አቤላም ሆነ አንተም ሆንክ ማርታም ሆነች ምን አለ በአዲስ ነገር ይመጣሉ ዛሬ አንድ ላይ ሆነው ብትለን በጣም እንደሰታለን። ምክንያቱም እነዚህ ሁለቶቹን አንድ ላይ እንዲሆኑ ግብ ግብ እየገጠመ ነው። ብዙ መስዋዕትነት እየከፈለ ነው። እውነት ለመናገር ነጭ ነጩን ጥቁሩን ነጭ ነው ብለን ከማውራት እያወሩ ሰምቻቸዋለሁ። ጎሽ ይሁን እሺ፣ እንኳንም ተነጋገሩ እንኳንም አወሩ። ግን አንድ ላይ ናቸው። ማይክል ጃክሰን እና ሄርሚ አንድ ላይ ናቸው። ስለዚህ ዛሬ አንድ ላይ ይመጣሉ ኢንሻአላህ ብትለን በጣም እኛም ተስፋ ይኖረናል። ሞራናችንን በዛው ላይ ደግሞ ይጨምራል። ሞራናችን እየጨመረ ይመጣል። ምክንያቱም ብዙ ዋጋ የከፈልንለት ሰው እላቢ ሲያመጣ አፋን ጋይስ በርበሬ ስለበላ በጣም ፈጅቶኝ ነው፣ ይቅርታ አድርጉልኝ። ስለዚህ ያ የደከማችሁለት ሰው ያ ሰው ብላችሁ ደግሞ ከጎኑ የቆማችሁለት ሰው አንድ ሰው ሳትወዱት ሳታከብሩት መቼም አትከተሉትም አይደለም፣ ምንም ስራው ባያስደስትም። ስለዚህ ያ ሰው ግብ ይመታል ወይንም ደግሞ ቤት ይመታል ወይንም ግብ ያደርጋል ወይንም ድል አድርጎ ይመጣል ብላችሁ ያሰባችሁት ሰውዬ በትንሽ ነገር እንዲንኮላሽ አትፈልጉም። ጥግ ድረስ ይዘን እንሄዳለን የምንለውን ሰው ያ ሰው መቶ ሊያበላሽብን ታለ ያንን ሰው ቀርቀፍ ማድረግ አለብን። ልክ እንደሚቆረጥ ዛፎች አበቦችን እየወረዱ ሊያበላሹ ሲሉ ወይንም ደጃፎችን በሮችን ሊያቆሽሹ ሲሉ እንደሚጋፈፉት ተጋፎ እሳቶች ይቃጠላሉ። ምናልባት የማንጓ ቅጠሎች እየወረዱ የማንጓውን ዛፉን ስሩን ሊያለብሰው ይላል። ገብታችኋል? ያንን ስር ወለል እንዲል ንጹህ እንዲሆን ልክ እንደተነጠፈ ፍራሽ እንዲሆን እነዛን ተገፋፈው ግፍፍፍ አድርገው የዛ ሰው ባለቤቱ ያጸዳቸዋል። ገባችሁ? ከዛ በእሳት ያቃጥሏቸዋል። የዛን የእሳቱን ጠረን ማንጎ ያሸታል። አሽቶ ጥሩ ከሆነ ጥሩ ፍሬዎችን ይዞ ይመጣል። ገባችሁ አይደል? ያ ማለት ራሱን አጸዳ ማለት ነው። ከዛም በኋላ ያንን የጭሱ የሄደበትን ምን ያጥበዋል? ዝናቦች ከአላህ የሚመጡ ዝናቦች አላህ ሱብሃነሁ ወተዓላ ሲያወርደው ያጥበዋል ማለት ነው። ከዛ ማንጎዎች ያፈራሉ፣ ለመበላት ያበቃሉ ማለት ነው። አያችሁ አይደለ? ይሄ ነው ፍሬ ማለት፣ ይሄ ነው ግብ ማለት። ወንድም እንግዲህ መከታ ነው የምላችሁ ለዚህ ነው። ወንድም መከታ ነው የምለው ለዚህ ነው። ስለዚህ አሁን ደግሞ ብሩኬ ደግሞ አሁን እሱ ብሩክ አልኩኝ፣ እሱ ሚኪ ደግሞ በዚህ መልኩ ነው። አቢላ እንኳን ተመለስክ ወደ ማርቲ ተመለስክ እንዴ? እሰይ ጎሽ። ፀጉር ባይዘው አያምርም። እንደዚህ አይነት ፀጉር የዱርዬ ነው የሚመስለኝ። የእሱም የሄርሚ ወንድምም በዛ ስላለ ትንሽ ቀለል ያለ ስለሆነ ከታች ብዙም ደስ አይልም እንጂ ጥሩ ነው፣ አሪፍ ነው። እንደዚህ ግን ደስ አይልም። ከራሳቸው ትንሽ እንደዚህ ብለው ከሰውነታቸው ከደረታቸው። አሁን ማይክል ጃክሰን ፀጉሩ ቢያድግ ጥሩ ነው ወደ ላይ፣ ግን ሲሰራ ያስጠላል። አሁን ይሄ ትናንትና የለቀቃችሁት ቪዲዮ ዛሬ የለቀቀው ቪዲዮ እነ ፍፄ ምናምን እነዛን አይታችሁ መሰለኝ አላውቅም። ይሄ ፍፄ የሚባለው ሴት ነው የሚመስለኝ በጥቅሉ ማለት ነው። ይሄ ጉታጀራው እንደዛ ምናምን መስሏል። እንደዛ ታረጉ ነው አቤላ። ያንተ ራስህ ትንሽ ከበድ ያለ ስለሆነ ችግር የለም። ጎፈሬ ራሱ ያምርብሃል ቆጣጥራችሁ ምናምን ማለት ነው። አብርሃም ባለፈውም እንደዚህ ፈተልተል አድርጎ ተፈርዞ ታጥቦ መጥቶ ነበር። ለአንዴ ነው እንደ ፀጉራችሁ የሚያድገው። ማሻአላ ጥሩ ነው፣ አሪፍ ነው። እንደዚህ እንኳን እንደዚህ በቃችሁ። የሰራ ሰው አያጣም። በዛ ላይ ግዳፉ ምኑ ሰፖርት ያደርጋሉ። ማሻአላ የመዳም ቅመሞች፣ የአረብ ሀገር ሴቶች ቺፕስ ብለን አልንጠጣ። ሰሞኑን እንደለያሾ እየሆንኩ ነው፣ እየጀመርኩኝ ነው። በቪዲዮ መውጣት ብቻ ነው የቀረኝ። ሰላም ቤተሰቦች፣ የዳማ ከሴ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። ሰብስክራይብ እያደረጋችሁ እኔንም ሰፖርት አድርጉኝ ጋይስ። እኔም ሰፖርት መደረግ እፈልጋለሁ። በቀሚሱ በልብሱ ድሪያ ደግሞ የምትፈልጉ ሰዎች በቱርክ ሸራተን በሚባለው አካባቢ እንታወቃለን፣ እናደርስላችኋለን በየቤታችሁ ማለት ነው። ድሪያ የምትፈልጉ ሰዎች ከኔ ጋር ድሪያ ለሽ ነው ባይዘዊ
መሰራባቸው ሁሉ የራሴ ናቸው ማለት ነው። ግን ከፈለጋችሁ አስመጣላችኋለሁ ማለት ነው፣ በቀላል ብር ማለት ነው፣ እዛው ቤታችሁ ድረስ። ስለዚህ አሁን ብሩኬ በጣም ነው እኔ የገረመኝ ማለት ነው። ይሄ የሄርሜላ ወንድም ማለት ነው ሚኪ ነው አይደል ስሙ? ጋይስ ብሩኬና ሚኪ ተምታታብኝ አፏን። ስለዚህ ላይክ ሼር እያደረጋችሁ ኮሜንት ሰብስክራይብ እያደረጋችሁ እህቶች አትርሱኝ። 1000 አስገቡኝ። እኔንም እህታችሁ ነኝ። ያኛው ቻናሌ ወላሂ እየታየ አይደለም እህቶች፣ ቀጠቀጡት፣ ወላሂ ቀጠቀጡት። እኔ በጣም ነው የሚገርመው። ሲፈልጉ እንታረቅ ይላሉ፣ ምንም ለማያውቁ አደመቁ፣ ቻናሌን ቀጠቀጡ። የስራችሁን ይስጣችሁ። ሌላ አልልም። ስደት ላይ እኔ ነው ያሳደግኩት ብዙ መስዋዕትነት ከፍዬ። አላህ ይፋረዳችሁ፣ ኢንሻአላህ አላህ ይፋረዳችሁ። ግድ የለም እኔ ለእናንተ ዱዓ ማድረግ አይጠበቅብኝም። የሚጠቅመውን ነገር ደግሞ አላህ ሱብሃነሁ ወተዓላ ይሰጠኛል። ግን እንደ ማንኛውም ሰው ነው። እኔ ከማንም ያፈነገጠ ሰርቻ አይደለም። እንደ ማንኛውም ሰው ነው በሚመጣው ቪዲዮ ሀሳብ አስተያየት የምሰጠው። ምናልባት የአማርኛ ችግር የለብኝም። ራሴ ያማረውን የተወለድኩ ሰው ነኝ እንግዲህ። ስለዚህ ያለ የሰጠኝ ማንነቴን ደግሞ አላጥበውም፣ ወደዋለሁ። በጣም ሙቼ ነው የምወደው፣ እናንተም እንደዛው። ስለዚህ እንዴት አጠርታ ታወራለች፣ እንዴት አጠርታ ትናገራለች፣ እንዴት በቃ ጽድት አድርጋ በቃ እንዴት በቃ ምናምን። በዘፈን ብትመጡ በግጥም ብትመጡ እኔን ጎጃም ሚዲያን ወይ ፍንክቻ አጅሬ ብሏል ዳኛው አለ፣ ታውቃላችሁ። ስለዚህ ገና መቻየ ነውና የሚባል ነገር አለ። ስለዚህ ገና አላየነውም ኢንሻአላህ። ስለዚህ ሚኪ ደግሞ አሪፍ ነው። እህት ጎን ቁም፣ የእህት መከታሁን፣ አንበሳሁን። ማይኩ ጃክሰን ሳይወድ በግዱ አማቻችን ይሆናል። ሄርሜላን የመያዝ ግዴታ አለበት፣ በግዱ አፍንጫውን እያነሰረው ማለት ነው ማይኩ ጃክሰን። በቃ ይሄ ነው ኬዙ። ምክንያቱም የማትዋጡበትን ነገር ለህዝብ አታቀረቡ ብዬ ከዚህ በፊት ነግሬያቸዋለሁ። እኔ ማለት ነው ነግሬያቸዋለሁ። እኔ የማትዋጡበትን ነገር አትግቡ፣ ለህዝብ አታደርሱ፣ የማትዋጡበትን ነገር ብያለሁ አይደል እንዴ? ስለዚህ ልክ ነኝ አይደል? ልክ ነኝ አይደል? ስለዚህ በቃ እኔ እንጃ፣ እኔ ያላቅም ብቻ። ስለዚህ በግዱ መያዝ አለበት ልጃችን ጋር ዛሬ በቤቷ መምጣት አለበት ብዬ ነው የማስበው። እንግዲህ አቤላም ጥሩ ነው ማርትዬ ጋር መምጣትክ፣ ያው ለመግባባት የፈጠርከው ነገርም በባለፈው በጣም አናደኸኝ ነበረ። ኩሽ ከመጣ ግን ሌላ ሰው ነው የመሰለኝ። አቤላ ነው ይሄ፣ አቤላ ነው። እርግጠኛ ናቸው አቤላ ነው። በጣም ነው የሚያስጠላባቸው የፀጉር አሰራሩ። ብትተውት ይሻላል። ምንም ዱርዬነት ምን ይሰራል? ስሩ ጠንክራችሁ እንጂ ምን ይሰራል? ይሄው እንደ ልማዳችሁ ነው እንጂ መስራቱ። ይሄ የፀጉር ስታይል እንኳን ይደብራል በጣም። ምናልባት ፋሽን ሊሆን ይችላል። አውዚ ቢላ